መንገሻ አቤት አንድ ሐሳብ መጣልኝ በውስጤ ምንድነው ስለዚህ ሙዝ እንዲባረክ ጸልየን እንሂድ አውጥተን እንሂድ አንተ ስለ ሙዝ ልጸልይ እኔ አልጸልይም ለምን ሌላ ስራ አለብኝ የኔ ጥሪ ለጀነሬሽን እንጂ ለሀብታም ማሳር ነው አንተ እንዴት ነው የምታስበው ምንድነው እይታ ሁሉ አጠባብ ነው እንዴ ሰማ ይሄ ሙዝ ነገር ቢጨነግፍ ረሃብና ችግር የኑሮ ውድነት ቢመጣ ያንዳንዳችን ጓዳ ላይ አንኳኳ እንደምትችል ታጣዋለህ አየኛ ተንታኝ አየ አንተ የእግዚአብሔር ቃል አገልጋይ ነህ እንጂ ስለ ሙዝ ስለ ሀገሪቱ ኢኮኖሚ ጉዳይ ተንታኝ አይደለህም እሱን የሚሰሩ ሌሎች ሰዎች አሉ አንተ ደግሞ የእግዚአብሔር አውድማ ሰራተኛ ነህ ስለዚህ ወደዚህ ተመለስ አትቀላቅል ነገሮችን አታዘበራርቅ እንዴ ስለ ሀገራችን ሰብል እንጸልይ ማለት ይሄ ክፋት ነው እንዴ እዚህ ጋር ላስቆም ከዚህ በኋላ እንደዚህ አይነት ሐሳቦች አእምሮ ላይ የሚመጡ ከሆነ ወንጌልን ተውና ኢኮኖሚስት ሆነ አንተ ይኸውልህ እኩል ነው የምንራባ ታያለህ ለነገሩ አንተ ከወዲሁ አንድ ዳቦ ነው የምትበላው ምን ይረባሃል